እነዚህን 6 ስቴፖች ከተከተላችሁ ቲክቶክ ላይ ስኬታማ መሆን ከባድ አይደለም። ዋትስአፕ ማይ ፋሚሊስ እንዴት ናችሁልኝ? ዛሬም በሚገርም ቪዲዮ ተከስተናል። እንደምትወዱት አልጠራጠርም። ቪዲዮን ከመጀመራችሁ በፊት ሰብስክራይብ እና የደውል ምልክቷን መንካት እንዳይረሳ። ወደ ቪዲዮ። የመጀመሪያው ነገር ኮንተንት ነው። ኮንተንት ለማግኘት 3 አይነት መንገድ መሄድ እንችላለን። አንደኛ የራሳችንን አዲስ የሆነ ኮንተንት መፍጠር፣ ሁለተኛ ኢትዮጵያ ውስጥ የማይሰራ ኮንተንትን ኮፒ አድርጎ ማምጣት፣ ሶስተኛው ደግሞ ኢትዮጵያ ውስጥ የሚሰራ ግን ብዙ ሰው የማይሰራውን ኮንተንት መፈለግ ማለት ነው። ኮንተንት ዋና ነገር ነው። ቪዲዮአችሁ ኳሊቲ ባይኖረው እንኳን እንዲታይ ከሚያደርጉ ነገሮች ውስጥ አንዱ ኮንተንት ነው። ኮንተንት ልትጨነቁበት ይገባል ማለት ነው። ሁለተኛው ቪዲዮ ኳሊቲ እና ሳውንድ ኳሊቲ ነው። ያው ሁሉም ሰው አይፎን እና ማይክ የለውም። ስለዚህ ባለን ስልክ ለመስራት አንደኛ የምናደርገው ነገር በደንብ ብርሃን ያለበት ቦታ መምረጥ ነው። ቪዲዮ ለመቅረጽ በደንብ ብርሃን ያለበት ቦታ መምረጥ ነው። በደንብ ብርሃን ያለበት ቦታ ላይ ቪዲዮ ለመቅረጽ እንሞክራለን። ለሳውንድ ኳሊቲ ደግሞ ድምጻችንን ከፍ እያደረጉ ማውራት ነው። ምንም ያህል ቪዲዮአችን ኳሊቲ ቢኖረው ድምጻችን የማይሰማ ወይ ደግሞ የምንለው የማይሰማ ከሆነ ማንም ሰው ቁጭ ብሎ ቪዲዮአችን አያየውም ማለት ነው። ስለዚህ ቪዲዮ በምንቀርጽበት ሰዓት ድምጻችንን ከፍ ማድረግ ነው። ሶስተኛው ነገር ቪዲዮ መቅረጽ ነው። ቪዲዮ በምንቀርጽ ሰዓት የተለማመድነውን ነገር ወይም የተዘጋጀንበትን ነገር በደንብ ሳቢ በሆነ መልኩ ማስተላለፍ መቻል አለብን። በደንብ በስትክክል መቅረጽ ወይም ደግሞ ሐሳባችንን ማስተላለፍ ይኖርብናል ማለት ነው። አራተኛው ነገር ኤዲቲንግ ነው። ኤዲቲንግ ዋና ነገር ነው። ኦዲየንሳችንን ይዞ የሚያስቀምጥልን ነገር ቢኖር ኤዲቲንግ ነው። ሐሳባችን በስትክክል ፍሎ እያደረገ መሆኑን የምናውቀው በኤዲቲንግ ነው። ስቴፖችን ተከትለን በስትክክል ኤዲት ማድረግ ይኖርብናል። ከለሮችን ሳናበዛ በደንብ ኤዲት ማድረግ ይኖርብናል። ኤዲቲንግ በደንብ ልንጨነቅለት ይገባል። ኤዲቲንግ የማትችሉ ከሆነ ብዙ ኤዲቲንግ የሚያስተምሩ ልጆች ዩቲዩብ ላይ ያሉ፣ የእነሱን ቪዲዮዎች ማየት ትችላላችሁ። ኮንተንት አገኘን፣ ቪዲዮ ኳሊቲ እና ሳውንድ ኳሊቲ እንዴት እንደምንጨምር አወቅን። ቪዲዮአችንን በስትክክል መቅረጽ አለብን። ከዛ አራተኛው ኤዲቲንግ ነው። አምስተኛው ኤዲት ካደረግን በኋላ ፖስት ማድረግ ነው። ፖስት ለማድረግ ደግሞ ኮንሲስተንትሊ ሁሌ የሚመቸንን ሰዓት ልንፈልግ ይገባል። ቲክቶክ አልጎሪዝም እንደመሆኑ ኮንሲስተንሲ ይፈልጋል። ሁሌ ሊመቸንና ሁሌ ፖስት ልናደረግበት የምንችልበትን ሰዓት እንፈልግና ሁሌም በዛ ሰዓት ላይ ፖስት እናደረጋለን ማለት ነው። ፖስት ካረግን በኋላ በቃ አልበቃም። ፖስት ካረግን በኋላ ደግሞ 6ኛ ነገር የሚሆነው ከኦዲየንሳችን ጋር ጥሩ ኢንተራክሽን መፍጠር፣ ኮመንት እንዲያደርጉ፣ ላይክ እንዲያደርጉ፣ ቪዲዮአችንን ሼር እንዲያደርጉልን ኦዲየንሶቻችን ጋር ጥሩ ኢንተራክሽን መፍጠር ዋናው ነገር ነው ማለት ነው። እዚህ ጋር ከጨረስን 7ኛና ወይም ደግሞ እንደ ቲፕ የምሰጣችሁ ሁካችሁ ላይ በደንብ ተጨነቁበት። ሁክ ሁሉ ነገር ነው። መጀመሪያ ከ3 እስከ 5 ሰከንድ ያለው ቪዲዮአችሁ እንደመጣላችሁ ስክሮል እንዳያደርጉት የሚያደርገው የመጀመሪያ ሁካችሁ ነው። ከቪዲዮአችሁ ፌቨራይት የሆነውን ፓርት መጀመሪያ ላይ የመጀመሪያ 5 ሰከንድ ውስጥ ለማስገባት ሞክሩ። ስለዚህ እነዚህን መንገዶች ተከትላችሁ ኮንሲስተንትሊ ሳትሰላችሁ ቪዲዮ የምትለቁ ከሆነ ምንም የማይሳካበት ሪዝን የለም። እኔም እነዚህን መንገዶች ተከትዬ ነው በአጭር ጊዜ ውስጥ 500,000 ፎሎወር ላፈራ የቻልኩት። የዛሬው ቪዲዮአችን ይሄን ይመስላል። እንደወደዳችሁት አልጠራጠርም። ከዚህ በኋላም የሚገራርሙ የሪያክሽን ቪዲዮዎች ስለምለቅ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።